አሰላሙ አለይኩም ረህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልሐምዱሊላህ። በጣም አስደንጋጭ ዜናው ነው ይዤላችሁ የመጣው። እውነት ለመናገር በጣም እየከበደኝ እየመጣ ነው። በመጀመሪያ ደረጃ ወንድ ልጅ እንዴት ነው በዚህ ደረጃ ዘይት አፍልተሽ ልትቀቂው የቻልሽበት ምክንያት ምንድን ነው? ካልሆነሽ ካልተዋዋናችሁ መለያየት የሚባል ነገር እኮ አለ። በዚህ ደረጃ ታቃጥዋለሽ እንዴ? በሁለተኛ ደረጃ ደግሞ አንዳንዴ በነገሮቹ ተረጋግቶ ማሰብ የሚባል ነገር አለ። ትዳር ስትመሰርቱ እኮ ብዙ አይነት ነገር አለው። ገባችሁ? ካለ መግባባት ከተፈጠረ መለያየት እንጂ እንዴት ነው አንቺ ጨክነሽ ዘይት አንተክትከሽ በበላዩ ልጨምርበት ይቻልሽ? በዚሁ አጋጣሚ አንድ ታሪክ ልንገራችሁ ማለት ነው። ሳውዲ አረቢያ ላይ የተፈጠረ አንዲት እህቴ ከኢትዮጵያ ወደ ሳውዲ ተወስደዋለሽ። እሷ በፍሪ ቪዛ ማለት ነው። በፍሪ ቪዛ ወስዳው እሷ ወረቀት የላትም። 40 ሴቶች አሉ ኢጃዛ ቤት ማለት ነው። እንደዚህ ኢጃዛ ቤት 40 ሴቶች አሉ። ከዛ ከ40 ሴቱ ሁሉ ልጅየው ግንኙነት አለው። ገባችሁ? ግንኙነት አለው። ሚስቴቷ አታውቅም ማለት ነው። እንደዚህ ስትል አንድ ቀን አቃጣሪ ዝምላ ዘው እያለች ስትመጣ ከበላይ እንትንም ምኝታ ቤት ስትገባ ከፈት ስታረግ እነሱ አለማቸውን እየቀጩ ነው ማለት ነው። ሚስቲቱ ገባችና ዘይቱን አንተክትካ ሂዳ ጨመረችባቸው። ሳውዲ አረቢያ ላይ ተፈልጋ አልተገኘችም። የት እንደሄድሽ አላሁ አለም ማለት ነው። ገባችሁ? እና እንደዚህ አይነት ታሪክ የሆነ ወንድሜ ነው የነገረኝ። አሊ ይባላል። አሁን ኢትዮጵያ ነው ያለው። እና ምን ልላችሁ ፈልጌ መሰላችሁ? በትዳር ላይ መግባባት ከሌለ መለያየት እያለ እንዴት ነው የፈላ ዘይት አስችሏችሁ የምትጨምሩ? በሁለተኛ ደረጃ ደግሞ ወንዶች ደግሞ አንዲት ሴት ከያዛችሁ ከዛም አትልከስከሱ። ለምን ካላችሁ አሁን እንግዲህ የዚህ ወንድሜ አሲድ ነው ይባላል፣ ዘይት ነው ይባላል። የገለበጠችበት ግን የራሱ ሚስቱ ናት። ገባችሁ? ሚስቱ የአካሉ ቁራጭ ናት። ስለዚህ አሁን እችን ሴት ከየትኛው ነው የምንመድባት? ከአርመኔ ነው ወይስ ከጥሩ ነው? ጥፋቱ የማን እንደሆነ እኛ አናውቅም። አላሁ አለም። ለምን የተለያየ ዘገባዎች እየተዘገቡ ነው። በመጀመሪያ ተብሎ የነበረ በእምነቱ ጉዳይ ፕሮቴስታንት ስለነበረ ወደ እስልምና ስለተቀላቀለ ለዛ ነው ተብሎ ነበር በመጀመሪያ ሀብሎ። ከዛ በኋላ ግን ምናሉ እንደገና ደግሞ ሚስቲቱ ቀንታ ነው እየተባለ ነው። እንግዲህ ያንም ሆነ ያነ በዘይት መቀቀሉ አግባብ ነው ብዬ አልልም እኔ እንደ አንድ ሴት ማለት ነው። ገባችሁ? ካልተኳኳናችሁ መለያየት የሚባል ነገር አለ። አለቀ። ማሰላማ ተረዳችሁ? በትዳር ላይ ደግሞ መቀናናት ምናምን በጣም ይከብዳል። መተማመን ይልመድባችሁ። ከመቀናናት ይልቅ መተማመን ይልመድባችሁ። አንቺ ባልሽን ልታምኚው ይገባል፣ እሱ ደግሞ አንቺን ሊያምንሽ ይገባል። ገባችሁ? አሁን ብዙ ጊዜ እኔ ከምረዳውና ከምታዘበው ነገር ልንገራችሁ። ባሏ የሆነ ቦታ ሴት ትጨቃጨቃለሽ። ባሏ ቦታ እንዴ ፍቃጅለት ይሄድ እንደፈለገ ይሁን መብቱ ነው። አንቺ ሲጀመር እንደዚህ የምትቆጣጠሩ ከሆነ እሱ ኦር የምታፈን ስሜት ስለሚሰማው የተለያየ ነገር ሊያደርግ ይችላል። እናንተ ብዬ ነው ለሴቶች። በሁለተኛ ደረጃ ደግሞ እህታችን የ11 ዓመት ነው ኦር የ10 ዓመት ህፃን የኦቲዝም በሽተኛ ነበረች፣ ወይም ደግሞ የኦቲዝም ታማሚ ነበረች። እንግዲህ በአዳነች አበቤ የተነሳ 4 ሚሊዮን ተበርክቶላታል። ቴንኪው አዳነች አበቤ። እኔ ግን ግራ የገባኝ ነገር ምን እንደሆነ ታውቃላችሁ? ኢትዮጵያ ውስጥ በጣም ብዙ የተራበ ብዙ የተጠማ ብዙ ያለ አለ። አታዩም እንዳንል ታያላችሁ። ይሄው አሁን አሽቃብጣችሁ እየሰጣችሁ ነው ማለት ነው። እና ለተራቡት ሰዎችም ድረሱ እንላለን። ይህ ቪዲዮ ሰብስክራይብ፣ ላይክ፣ ሼር አድርጉ። ለማንኛውም እንዴት ተደፋበት አሲዱ ዘይቱ እንዴት ተደፋበት የሚለውን አጣርቼ እዘግባችኋለሁ። ሰብስክራይብ፣ ላይክ፣ ሼር አይረሳ። አጭር ቪዲዮና ሸርቷት። ግን ከመጨቃጨቅ ይልቅ ተማመኑ። በትዳር ላይ ካልተማመናችሁ ትጋደላላችሁ። አለቀ ደቀቀ። እቺ እህቴ እንግዲህ ከመግደል አይተናነስም። ህይወቱን ኦልሬዲ አጨልመዋለች። ገባችሁ? ለምን ህይወቱ ከዚህ በኋላ አላሁ አለም ማለት ነው። እና እህቶች ካልተኳኳናችሁ ለቃችሁ መውጣት እያለ የሰውን ሰው በዚህ ደረጃ ማቃጠል አለባችሁ ብዬ እኔ አላምንም። ገባችሁ? ካልተኳኳናችሁ በቃ ወንድሜ እዚህ ላይ ይብቃኝ፣ አንተም መንገድን ግለ እንትን በል ኑር፣ እኔም መንገዴን የራሴን ህይወት እኖራለሁ ብላችሁ ተላቀቁ እንጂ በዚህ ደረጃ አሲድ ደፍታችሁ እንግዲህ እቺ ልጅ ወንጀለኛ ናት። ገባችሁ? ወንጀለኛ ናት። ኦር ዘይት ነው የተባለው አሲድ ነው የተባለው አላሁ አለም። ገና ያጣራ እንዘግባችኋለን። ለማንኛውም ወንጀለኛ ናት። ገባችሁ? ሚስቲቱ ነው ዘይቱን የደፋችበት። እንግዲህ ለምን ደፋችበት፣ እንዴት ደፋችበት አላሁ አለም። ሰብስክራይብ፣ ላይክ፣ ሼር አይረሳ።
ሴቶች ጥንቃቄ አድርጎ ካልሆነ ተለያዩ፣ አለቀ ደቀቀ። ለምንድን ነው እኔ ራሴን ለሱ ብዬ ፊሲቲ እንደ 20 እስር ቤት የምገባ? እኔ ይቅርታ አድርጉልኝ፣ ነፍሴን ወዳታለሁ። ገባችሁ? ነፍሴንም ስለምወዳት የራሴንም ነፍስ ወንጀል ማስገባት አልፈልግም። ኦር በዙሪያ ያሉትንም እህቶች ልክ እንደዛው ማለት ነው። ለማንኛውም ሰላም